ሰላም ሁላችሁ እንዴት ናችሁ? ወደ ውጭ ሀገር ለመማር ትፈልጋላችሁ ግን የትምህርት ክፍያ፣ የመኖሪያ ወጪና የትኬት ዋጋ የሚያሳስባችሁ ከሆነ ይህ ቪዲዮ ለእናንተ ነው። ዛሬ በዚህ ቪዲዮ በ26 ሙሉ ወጪያችሁን የሚሸፍኑ 10 ስኮላርሺፖችን እናያለን። ብዙዎቹ ያለ አይኤልቲኤስ ማመልከት ስለምትችሉ ቪዲዮውን እስከመጨረሻ ይመልከቱ። ከ10 እንጀምራለን። ሮማኒያን ገቨርንመንት ስኮላርሺፕ። ይህ ስኮላርሺፕ በሮማኒያ መንግስት የሚሰጥ ሲሆን ሙሉ የትምህርት ክፍያ፣ መኖሪያና ወርሃዊ አበል ይሸፍናል። በተጨማሪም አንዳንድ ፕሮግራሞች በሮማኒያ ቋንቋ ቢሆኑም በእንግሊዝኛ የሚሰጡ ፕሮግራሞች አሉ። በየዓመቱ ከ100 በላይ ሀገራት ይሳተፋሉ። 9. ተርኪ ቡርሳላሪ በቱርክ መንግስት የሚሰጥ በጣም ታዋቂ ስኮላርሺፕ ነው። የትምህርት ክፍያ፣ መኖሪያ፣ የጤና መድን እና የአውሮፕላን ትኬት ሁሉንም ይሸፍናል። በተጨማሪ ተማሪዎች የቱርክ ቋንቋ ስልጠና ይወስዳሉ። በየዓመቱ ከ150,000 በላይ አመልካቾች ይወዳደራሉ። 8. ቻይኒዝ ገቨርንመንት ስኮላርሺፕ። ቻይና በየዓመቱ ለሺዎች የሚቆጠሩ ተማሪዎች ሙሉ ስኮላርሺፕ ትሰጣለች። ትምህርት ክፍያ፣ መኖሪያና ወርሃዊ አበል ያካትታል። ብዙ ፕሮግራሞች በእንግሊዝኛ የሚሰጡ ሲሆኑ በተለይ በቴክኖሎጂና ኢንጂነሪንግ ዘርፍ በጣም ጠንካራ ነው። 7. ዳር ጀርመኒ። ጀርመን ውስጥ ለማስተርስና ፒኤችዲ ተማሪዎች በጣም ጥሩ እድል አለው። ብዙ ዩኒቨርሲቲዎች ዝቅተኛ ወይም ነፃ የትምህርት ክፍያ አላቸው። በተለይ የስቴም ተማሪዎች በጣም ጠንካራ እድል ያገኛሉ። 6. ስቲፔንደም ሃንጋሪከም። ሃንጋሪ የሚሰጠው ይህ ስኮላርሺፕ ሙሉ የትምህርት ወጪን ይሸፍናል። ከ500 በላይ የትምህርት ፕሮግራሞች አሉት። የመኖሪያ ወጪም ከአውሮፓ ሌሎች ሀገራት ጋር ሲነጻጸር ዝቅተኛ ነው። 5. ሜክሲ ጃፓን። ጃፓን መንግስት የሚሰጠው ሜክሲ ስኮላርሺፕ በጣም ታዋቂ ስኮላርሺፕ ነው። ትምህርት ክፍያ፣ መኖሪያና ወርሃዊ ድጎማ ይሰጣል። በተለይ ጃፓን በኤአይ ሮቦቲክስ ቴክኖሎጂ ዘርፍ በዓለም ላይ ከፍተኛ ቦታ አላት። እንዲሁም የቋንቋ ስልጠና አብሮ ሊሰጥ ይችላል። 4. ኮመንዌልዝ ስኮላርሺፕ በእንግሊዝ ለማስተርስ እና ፒኤችዲ ተማሪዎች የሚሰጥ ታላቅ እድል ነው። በተለይ በልማት ማህበራዊ ተጽዕኖና አመራር ያላቸውን ተማሪዎች ይመርጣሉ። 3. ፉልብራይት ስኮላርሺፕ በአሜሪካ ለመማር ለሚፈልጉ ተማሪዎች በጣም ታዋቂ ፕሮግራም ነው። ከፍተኛ የአካዳሚክ እድል እና ጠንካራ የዓለም አቀፍ ኔትወርክ ይሰጣል። 2. ቼቭኒንግ ስኮላርሺፕ በእንግሊዝ መንግስት የሚሰጥ ሲሆን የዓለም መሪዎችን ለማፍራት የተዘጋጀ ፕሮግራም ነው። ብዙ የሥራ ልምድ ያላቸው አመልካቾች ይመረጣሉ። በዓለም ላይ ብዙ ታዋቂ መሪዎች ከዚህ ፕሮግራም ተመርቀዋል። መጨረሻው ኢራስሙስ መንደስ ስኮላርሺፕ በአውሮፓ በጣም ታዋቂና በጣም ተወዳዳሪ ስኮላርሺፕ ነው። በአንድ ዲግሪ ፕሮግራም ውስጥ በ2 ወይም በ3 የተለያዩ ሀገራት ውስጥ መማር ይችላሉ። ይህ ስኮላርሺፕ በጣም ተወዳዳሪ ቢሆንም በጣም ጠንካራ የሙያ እድል ይፈጥራል። በመጨረሻ እነዚህ በ26 ማመልከት የምትችሏቸው 10 ሙሉ ስኮላርሺፖች ናቸው። ከነዚህ ውስጥ የትኛውን ለማመልከት እንደምታስቡ በኮሜንት ንገሩኝ። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ ያድርጉና የደወል ምልክቷን ይጫኑ። ለተጨማሪ የስኮላርሺፕ እና የውጭ ሀገር እድሎች በቀጣይ ቪዲዮ ይዤ እመጣለሁ። አመሰግናለሁ።